ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ወደ ፕሮቴስታንት እምነት ልትመጣ ነው ስትባል እና ብዙ የክርስቲያን ሚዲያዎችም ስለሷ ሲዘግቡ እንዲሁም የክርስቲያን ማህበረሰቡ እጅጉን ሲደሰት የነበረው የሙዚቀኛዋ ራሄል ጌቱ ጉዳይ አሁን ግልጽ የሆነ ይመስላል። ግንቦት 29 በአዲስ አበባ ስቴዲየም በሚዘጋጀው ፕሮግራም ላይ ስራዋን እንደምታቀርብ ተናግራለች። ነገር ግን በእግዚአብሔር ተስፋ አይቆረጥምና አንድ ቀን እጇን ሰጥታ ለወደዳት በደሙ ላዳናት ለክርስቶስ ታቀነቅናለች። ይሁን ስለዚህም ቅዱሳን ከጸሎታችሁ እንዳትደክሙ ገና ብዙ እናያለን። ሌላኛው መረጃችን ደግሞ በዚህ አይነት ጉዳይ ቪዲዮ ላለመስራት ብዙ ታግያለሁ፣ ነገር ግን እናት ስታለቅስ አይቼ አርፌ መቀመጥ አልቻልኩም። ሁላችሁም እንደምታውቁት ከሰሞኑን አንድ ቪዲዮ ላይ ጋዜጠኛ ሶፎንያስ እጅጉኑ ተጎድቶ እና ተቦሳቅሎ ወላጅ እናቱን ዳግም እድል እንድትሰጠው ሲማጸን እየተመለከትነው ሲሆን ብዙዎቻችሁም በዚህ ጉዳይ ላይ ሐሳብና አስተያየቶቻችሁን ስትሰጡ እየተመለከትነው ነበር። አንዳንዶች እጅጉኑ ባዘነ እና በተስፋ አንደበትም ጋዜጠኛ ሶፎንያስ ካለበት ችግር እንዲወጣ ሁላችንም እንተባበር፣ ይሄን ማድረግ እግዚአብሔርንም ደስ የሚያሰኝ እንደሆነ የገለጹ ሲሆን ሌሎች ደግሞ ዛሬ ላይም የምንመለከተው ሶፎንያስ ትላንትና ባመጣቸው ጥፋት ነው እንጂ ምንም ሆኖ አይደለም በማለትም ሐሳባቸውን ያጋሩ አልጠፉም። እንግዲህ ከዚህ ጋርም ተያይዞ እርዳታ ለዚህ ጋዜጠኛ ሊደረግ እንደሆነ በትላንትናው ዕለት በቲክቶክ ስሙ ቤንጂ በመባል የሚታወቀው ወጣት አሜሪካ ድረስ ወስደሃለው ሊያሳክመውም እንደሚፈልግም የገለጸ ሲሆን የእርሱ ሙሉ መረጃውንም በቪዲዮ ይዘንላችኋል። እናንተም ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ እና ሼር በማድረግ ለብዙ ሰዎች ያርሱት እንላለን። ቪዲዮንም ተከታትለን የምንመለስ ይሆናል። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገው አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራሁ ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንግዲህ ቪዲዮውን እንደተከታተላችሁት ነበረ። እጅጉን የሚደንቅና ብዙ ሰዎች ደግሞ በዚህ ቪዲዮ ስር ብዙ ሐሳብና አስተያየቶችን እንዲሁም ደግሞ ላይክ እና ሼር እየተደረጉለት ይገኛል። እጅጉን ብዙ መነጋገሪያ የሆነ ጉዳይ ነው። እግዚአብሔር ቢረዳንና ደግሞ ቀጣይ ደግሞ የሚደረጉ እርምጃዎችንም እየተከታተልን ለእናንተ የምናቀርብላችሁ ይሆናል። እናንተም ዕለት በዚህ ስፍራ ላይ እየተገኛችሁ እያንዳንዱን ነገር ያላችሁን ሐሳብ ብትሰጡን እንላለን። እኛም እንዲሁም ለጻፋችሁልን መልእክትን የምናሻገር እንሆናለን። ይሳኮር ሚዲያን ካልተከታተላችሁት እንዲሁም ደግሞ የይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳይዘነጉ። ቸር ሰንብቱ እያለን እኛ ከወዲሁ ለመሰናበት ተገደድን። ቸር ሰንብቱ።